ስጠብቁት የነበረውን የቅዳሜን ፕሬዲክሽን ይዤላችሁ መጥቻለሁ። ሌስኮ የመጀመሪያው ፕሬዲክሽን ቢኖር ክሪስቲያን ፓላስ ከቦርንማውዝ የሚያደርጉት ጨዋታ ሲሆን ይህን ጨዋታ እንግዲህ ቶታል 2.5 ትጮቱልኛላችሁ። እሱ ሪስክ ከመሰላችሁ ቦስቲም ስኮር ኦር ኦቨር 1.5 አድርጉት። በመቀጠል ደግሞ ባየር ሙኒክ ከቦርሺያ ዶርትመንድ የሚያደርጉት ጨዋታ ሲሆን ይህን ጨዋታ ተገባብተው ባየር ሙኒክ ዊን ትሉልኛላችሁ። እሱ ሪስክ ከመሰላችሁ ባየር ሙኒክን ዊን ብቻ መጫወት ትችላላችሁ። በመቀጠል ደግሞ እንግዲህ ወደ ስኮቲሽ ፕሪሚየርሺፕ ትሄዱልኝና ኤስቲ ሜሪ ከአበርደን የሚያደርጉ ጨዋታ አለ። ይህን ጨዋታ እንግዲህ ለኤስቲ ሜሪ ደብል ቻንስ ሰጡልኛላችሁ። እሱ ሪስክ ከመሰላችሁ ኦቨር 1.5 ብላችሁ ላሽ ትላላችሁ። ወደ አራተኛው ፕሪዲክሽን ከሜዲ በፊት ኮፒ ሊንክ ሀሳብ ስቴቶቻችሁን አስቀምጡ። ቴሌግራም አካውንቴ ቀማሪው 01 ብላችሁ ገብታችሁ ኮዶችን መውሰድ ትችላላችሁ። የዚህን ፎሎ ላይክ እና ኮፒ ሊንክ አይቺ የእሁድን ደግሞ ምሰራላችሁ ይሆናል። ወደ አራተኛው ፕሪዲክሽን ሳልፍ እንግዲህ ሜንዝ ከባየር ሌቨርኩሰን የሚያደርጉት ጨዋታ ሲሆን ይህን ጨዋታ እንግዲህ ቶታል ኦቨር 1.5 ደብል ቻንስ ባየር ሌቨርኩሰን ብትጫወቱት ኦዱ በጣም ትልቅ ነው። እዩት፣ በጣም አሪፍ ወር ነው። እሱ ደግሞ ሪስክ ከመሰላችሁ ቶታል ኦቨር 1.5 ብቻ ጫውቱልኝ። ወደ ቀጣይ ፕሪዲክሽን ሲሄድ ፉላም ከአርሰናል የሚያደርጉት ጨዋታ ሲሆን ይህን ጨዋታ እንግዲህ ቶታል ኦቨር 1.5 አርሰናል ዊን ትሉልኛላችሁ። ኦዱ በጣም ትልቅ ነው። ሪስክ ከመሰላችሁ ደግሞ ቶታል ኦቨር 1.5 ብቻ ተጫወቱት። በመቀጠል ወደ ፈረንሳይ ሊግ ዋን ትሄዱልኝና ኦሎምፒያኮስ ማርሴን ዊን ትሉልኛላችሁ። ሪስክ ከመሰላችሁ 1.5 ኦቨር አጫውቱት። በመቀጠል ደግሞ እንግዲህ ወደ ሩሲያ ሊግ ላይ እንሄድና ሎኮሞቲቭ ሞስኮ ከሲኤስኬ ሞስኮ የሚያደርጉት ጨዋታ ይኖራል። ይህን ጨዋታ ቦስቲም ስኮር ትሉልኛላችሁ። እሱ ሪስክ ከመሰላችሁ ቶታል ኦቨር 1.5 አጫውቱት። ሌላኛው ስምንተኛው ፕሪዲክሽን ሲቪያ ከማሎርካ የሚያደርጉት ጨዋታ ሲሆን ይህን ጨዋታ እንግዲህ ለሲቪያ ዊን ትሰጡልኛላችሁ። ሪስክ ከመሰላችሁ ለሲቪያ ደብል ቻንስ አልኩት። በመቀጠል ወደ ቤልጅየም ሊግ ትሄዱልኝና ዩኒየን ሴንት ግላሲያን ዊን ትሉልኛላችሁ። እሱ ሪስክ ከመሰላችሁ ኦቨር 1.5 ብቻ አጫውቱልኝ። ይህ